السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. إن شاء الله بإذن الله جل وعلا የተጅዊድ ፕሮግራማችን ተቋርጦ የነበረው ኢንሻአላህ ቀጥሏል ማለት ነው። ባለፈው አቋርጠን የነበረው ያኒ ምላስ ላይ ነበርን ማለት ነው። መኻሪጀል ሑሩፍ ጀምረን ነበረ ያኒ በጉሮሮ የሚወጡ ፊደላቶችን ተመልክተን ጨርሰናል። ያው ምንድነው የሚቀረን? ምላስ ላይ ደርሰናል ኢንሻአላህ። ስለዚህ ምላስ ኢንሻአላህ ምላስ ከአረብኛ ፊደላቶች ዋና ዋና መውጫ ቦታዎች አንዱ ነው። እንግዲህ ሊሳን ማለት ምላስ ሲሆን ከአረብኛ ፊደላት ዋና ዋና መውጫ ቦታዎች አንዱና አብዛኛው ፊደላት የሚወጡበት መውጫ ክፍል ነው። ያው ምላስ አራት የፊደላት መውጫ ክፍሎች አሉት። ምላስ አራት የፊደላት ዋና ዋና መውጫ ክፍሎች አሉት። አንደኛው አቅሶል ሊሳን ይባላል። ያው አንደኛው አቅሶል ሊሳን፣ ሁለተኛው ወሰጦል ሊሳን፣ ሶስተኛው ሐፈተል ሊሳን፣ አራተኛው ጠረፈል ሊሳን ይባላል። طيب ስለዚህ ምላስ አራት ዋና ዋና ክፍሎች አሉት። አራት የፊደላት መውጫ አሉት። አንደኛው አቅሶል ሊሳን የሩቁ የምላስ ክፍል ማለት ነው። ሁለተኛው ወሰጦል ሊሳን መካከለኛው የምላስ ክፍል ማለት ነው። ሶስተኛው ሐፈተል ሊሳን የምላስ ጎን ማለት ነው። አራተኛው ጠረፈል ሊሳን የምላስ ጫፍ ማለት ነው። طيب በምላስ 18 ፊደላቶች ይወጣሉ። በምላስ 18 ፊደላቶች ይወጣሉ። 10 መውጫ በር አለው ምላስ ማለት ነው። 10 መውጫ በር አለው። ያው እንደሚታወቀው ምላስ አንድን ፊደል ራሱን ችሎ ማውጣት አይችልም። ስለዚህ ከማን ጋር? ያው ከጥርስና ከላንቃ ጋር በመጣመር እነዚህን 18 ፊደላቶችን እንደሚያወጣ ልናውቅ ይገባል። ምላስ ራሱን ችሎ አንድ ፊደል ማውጣት አይችልም። ከጥርስና ከላንቃዎች ጋር በመገናኘት ያኒ ነው እነዚህ ፊደላቶች ማውጣት የሚችለው። ስለዚህ እነዚህን ላንቃዎችና ጥርሶች የግድ ማወቅ ይገባናል ማለት ነው። ናም የምላስ ክፍሎች በምስል እነዚህ ይመስላሉ ኢንሻአላህ። የምላስ ክፍሎች አንደኛው ጠረፈል ያኒ አቅሶል ሊሳን ያልነው የሩቁ የምላስ ክፍል፣ ይሄ በቀስት የሚያሳየው የሩቁ የምላስ ክፍል ነው። ሁለተኛው ደግሞ ወሰጦል ሊሳን ያላቸው ይሄ ነው፣ መካከለኛው የምላስ ፓርት ማለት ነው። ሶስተኛው ምንድነው? የምላስ ጫፍ። የምላስ ጫፍ የሚባለው ይሄ ማለት ነው፣ ጫፉ ይሄ ነው። ሌላኛው ሐፈተል ሊሳን ያላችሁ ይሄ የምላስ ጎን ማለት ነው። ከዚች ጀምሮ እስከዚህ ድረስ ያለው የምላስ ጎን ይባላል ማለት ነው። በዚህ የሚወጡ ፊደላቶች አሉና ነው። طيب ስለዚህ በምላስ 18 ፊደላቶች ይወጣሉ። 18 ፊደላቶች እንደሚወጡ ከያዛችሁ 10 መውጫ በርም አለው። ስለዚህ ምላስ ደግሞ ራሱን ችሎ ራሱን በራሱ ፊደላቶችን ማውጣት አይችልም ብለናል። ከላንቃዎችና ከጥርሶች ጋር በመገናኘት ቢሆን እንጂ ይለናል። ስለዚህ የግድ ላንቃዎችንና ጥርሶችን ማወቅ አለብን አይደለ? አይዋ ስለዚህ ላንቃዎች አንደኛ ላሳያችሁ የምፈልገው ነገር ላንቃዎች በእንትን በምስል ላሳያችሁ ነበር ግን አዳሊከ የለኝም ማለት ነው። ኢንሻአላህ ላንቃ የሚባለው ነገር አንደኛ ምንድነው? ስጋማ ላንቃ አለ፣ አጥንታማ ላንቃ አለ፣ ድድ አለ። طيب
ዋናዎቹ እነዚህ ናቸው ላንቃዎች። ምላስ የሚገናኛቸው ክፍሎች እነዚህ ናቸው። ስጋማ ላንቃ፣ አጥንታማ ላንቃና ድድ። ድድ የሚባለው ነገር ከጥርሳችን ከፊት ለፊት ጥርሳችን መብቀያ ስር ያለው ያ ድድ ይባላል። ያ ድድ ይባላል ማለት ነው። ናም ይሄ ያኒ ምን ይዘን ይሄ ክርክሩን ይዘን ማለት ነው። ከላይኛው ክፍል ያለው ምንድነው ስንነካው ራሱ ያኒ ክርክር አለው። ያ በድድ ስም ነው የምንይዘው ማለት ነው። ሌላኛው ደግሞ አጥንታማ ላንቃ የምንለው አጥንታማ ላንቃ የምንለው ይሄ ዋሻው ማለት ነው። ዋሻው ያው ጎድጓዳው ክፍል አጥንታማ ላንቃ እንለዋለን። ከሱ ትንሽ ዝቅ ብሎ ያለው ደግሞ ስጋማ ላንቃ ይባላል ማለት ነው። አልሙሂም ወይንም የሩቅ ላንቃ፣ መካከለኛ ላንቃና የፊት ላንቃ ብለንም ልንይዘው እንችላለን። የፊት ላንቃ የምንለው ያኔ ድድ የምንለው ነገር ማለት ነው። የመካከለኛ ላንቃ የምንለው ደግሞ ያ ዋሻው ማለት ነው። የሩቅ ላንቃ የምንለው ደግሞ ስጋማ ላንቃው ነው ማለት ነው ኢንሻአላህ። ስለዚህ ላንቃዎች እነዚህ ናቸው ማለት ነው። አይዮ ስለዚህ ከነዚህ ጋር በመገናኘት ምላስ ፊደላቶችን ያወጣል ማለት ነው። ከዛም በመቀጠል ደግሞ ከማን ጋር በመገናኘት ከጥርሶች ጋር በመገናኘት ጥርሶች እነዚህ ናቸው። ጥርሶችና ስያሜያቸው በምስል ይላል። ያው ጥርሶች እዚህ ያሉት ናቸው። በአረንጓዴ ከለር የተቀቡት ከላይም አሰናያ የፊት ጥርስ ማለት ነው። እነዚህ የፊት ጥርስ ያኒ አራት ማተም ከታችም ከላይም ያሉት ማለት ነው። ከነዚህ ጋር በመገናኘት ነው ምላስ ፊደላቶችን የሚያወጣው። ሁለተኛው ደግሞ አረባዕያት ይላል። ያኒ ከፊት ጥርስ ቀጥሎ የሚገኙ ጥርሶች ማለት ነው። እነዚህ ደግሞ በቀይ ከለር የተቀቡት ማለት ነው። ያቸው እዚህ ጋር ያሉት ማለት ነው። እነዚህ ማለት ነው። ይሄና ይሄ እናታች ደግሞ እዚህና ይሄ ማለት ነው። ከዚህ ጋር በመገናኘት ምላስ ፊደላቶችን የሚያወጣው ማለት ነው። ያው አራት ያው 8 ማለት ነው። እዚህ ጋር 8 ጥርሶች ማለት ነው። ሌላኛው ደግሞ አንያብ ቀንጣጤ ማለት ነው። ቀንጣጤ የሚባለው ደግሞ ይሄ ነው ከአረባዕያት ከዚያ ከረባዕያት ቀጥሎ የሚገኙ እነዚያ ቀንጣጤዎች ማለት ነው። እነዚያ ሾል ያሉት ማለት ነው። ያው ከታችም ከላይም ያሉት ያው 12 ማለት ነው። ሌላ ደግሞ አضواحك ይላል። አضواحك ከቀንጣጤ ቀጥሎ የሚገኝ የመንጋጋ ጥርስ ማለት ነው። አضواحك ይኸው በሰማያዊ ከለር የተቀባው ማለት ነው። ይህ ማለት ነው አضواحك ይባላል ማለት ነው። ከዚህ ጋር በመገናኘት ነው ምላስ ፊደላቶችን የሚያወጣው። ሌላኛው ደግሞ ስለዚህ 4 ማለት ነው። ያው 12 ብለን ነበረ 16 ማለት ነው። ሌላኛው ደግሞ በቢጫ ከለር የተቀባው አጣዋሂን ይላል። አጣዋሂን ይሄ የምታዩት ነው። ያኔ ከላይኛው 3 ከዛሊከ ከዚህኛው 6 ማለት ነው። ከታችኛው በኩል ደግሞ በቀኝ በኩል 3 በግራ በኩል 3 ያው 6 12 ማለት ነው። 12 ማለት ነው። ስለዚህ 16 እና 12 ያው 28 ማለት ነው። 28 ከዛ አነዋጂዝ ማለት ነው። እንግዲህ አጣዋሂን ማለት መካከለኛው የመንጋጋ ጥርስ ነው። እንግዲህ መካከለኛው የመንጋጋ ጥርስ ነው። አነዋጂዝ ደግሞ ነዋዚጅ መጨረሻ ላይ የሚገኝ የመንጋጋ ጥርስ ማለት ነው። ነዋጂዝ ማለት ይሄ መጨረሻ ላይ የሚገኝ የመንጋጋ ጥርስ ነው። ይሄ የምታዩት ማለት ነው። እዚህ ጋር ያለው ከለር ማለት ነው ወደ ቡኒ ከለር ቀይር ያለው ማለት ነው። ይሄ ነዋጂዝ ይባላል። ያኒ ማለት ነው። ያኒ ከላይ 2 ከዚህኛውም 2 4 ማለት ነው። 28 አልነበረ 32 ማለት ነው። ስለዚህ ጥርሶች 32 ናቸው ማለት ነው። ጥርሶች 32 ናቸው ማለት ስለዚህ ምላስ ከነዚህ ጋር በመገናኘት ነው ያኒ ፊደላቶቹን የምላስ ፊደላቶችን የሚያወጣው ብለን እንይዛለን ማለት ነው። ባረከላሁ ፊኩም። ስለዚህ ጥርሶችንና
ላንቃዎችን ካወቃችሁ በኋላ ሌላው ነገር ቀላል ነው ማለት ነው። ስለዚህ አሁን የምላስ ክፍሎች አራት ናቸው ብለን ዋና ዋናዎቹ አቅሶ ሊሳን፣ ወሰጠ ሊሳን፣ ሐፈተ ሊሳን፣ ጠረፈ ሊሳን። አሁን ከአቅሶ ሊሳን እንጀምር፣ ከሩቁ ምላስ ክፍል። እሺ ከሩቁ የምላስ ክፍል ስንጀምር ይህ የሩቁ የምላስ ክፍል አቅሶ ሊሳን የሚባለው ሁለት መውጫዎችና ሁለት ፊደላቶች አሉት። አቅሶ ሊሳን ሁለት መውጫዎችና ሁለት ፊደላቶች አሉት። አንደኛ የቃፍ ፊደል መውጫ ነው። ሁለተኛ የካፍ ፊደል መውጫ ነው። ቃፍ የምትወጣው እንግዲህ የቃፍ መውጫና የቃፍ ፊደል መውጫ ያኔ የምላስ የሩቁ ክፍል ቃፍ የምትወጣው የምላሱ የሩቁ ክፍል ከላይኛው ላንቃ ስጋማ ከሆነው ክፍል ጋር ሲገናኝ ነው። በምስል ይሄ ነው። የቃፍ ፊደል መውጫ የምላስ የሩቁ ክፍል ከላይኛው ላንቃ ስጋማ ክፍል ጋር ሲጣመር ነው። ቃፍ ያኔ ቃፍ መኽረጇ እዚህ ጋር ነው ማለት በምስል ስናየው ይሄ የሩቁ ክፍል ነው። የምላሳችን ይሄ የሩቁ ክፍል ነው። ይሄ የሩቁ ክፍል ከዚህ የምታዩት ይሄ ስጋማ ላንቃ ነው። ከዚህ ጋር በመጣመር የወፈረ ቃፍ ይወጣል ማለት ነው። ጣ ጢ ቁ ቃለ ወቃለ ቃ ቃ ጢ ቁ ቃለ ረቡከ ቃለ አለዚ ቃለ ለቀድ ኸለቀ ቁል አዑዙ ቁል ሁወ አላሁ አሐድ ቁል ያ አዩሀል ካፊሩን ቃ ጢ ቁ አቅ አጢ አቁ በዚህ መልኩ ይወጣል ማለት ነው። ቃፍ በዚህ መልኩ ተወጣ። ስለዚህ ያኒ አቅሶ ሊሳን ሁለት መውጫ በር አለው፣ ሁለት ፊደል ይወጣበታል። የቃፍ ፊደል መውጫን አይተናል በዚህ መልኩ ማለት ነው። ስለዚህ አቅሶ ሊሳን ከአቅሶ ሊሳን ሁለት ፊደላት መውጫ ቦታዎች አሉ። የቃፍ ፊደል መውጫና የካፍ ፊደል መውጫ ሁለታቸው መውጫቸው ይለያያል ማለት ነው። ሌላኛው የካፍ ፊደል መውጫ ማለት ነው። በአቅሶ ሊሳን የሚወጣው ሁለተኛው ፊደል ካፍ ነው። የካፍ ፊደል መውጫ የምትወጣው የካፍ ፊደል መውጫ ቦታ የምላስ የሩቁ ክፍል ከላይኛው ስጋማ ላንቃ እና አጥንታማ ላንቃ ጋር በመጣመር ቃፍ ይወጣል፣ ካፍ ይወጣል። እያያችሁ ነው። እዚህ ጋር ምስሉ ላይ ተመልከቱ፣ ፒክቸሩ ላይ ተመልከቱልኝ በደንብ። እንግዲህ ካፍ የምትወጣው የሩቁ የምላሳችን ክፍል ከላይኛው ከስጋማ ላንቃው ጋር ይሄ ነው ስጋማ ላንቃ። ይቺ ቀይዋ መስመር ታያቻለች፣ እዚች ያለችው እቺ ስጋማ ላንቃ ናት። ከዚህ ጋር በመገናኘትና ከዛ ይኸው እዚህ ጋር አጥንታማ ላንቃዋ ናት። ይቺ ደግሞ ማለት ይቺ ዋሻው አጥንታማ ላንቃ ትባላለች። ከሱ ጋር በመገናኘት ካፍ ይወጣል። ከ ኪ ኩ ከ ከለዚ ከ አከ አኪ አኩ ቁል ያ አዩሀል ካፊሩን ኢዘ ሸምሱ ኩዊረት። ናም በዚህ መልኩ ካፍ ይወጣል። ይሄን ከያዛላችሁልኝ አሪፍ ነው። ስለዚህ ቃፍና ካፍ የራሳቸው የሆነ መውጫ ክፍል አላቸው ማለት ይለያያሉ ማለት ነው። ኢንሻአላህ ሌላ የምናየው አሁን አንደኛውን የምላስ ዋና ክፍል መውጫን አቅሶ ሊሳን አይተናል። አቅሶ ሊሳን ሁለት ፊደል ይወጣበታል፣ ሁለት መውጫ አለው። የቃፍ ፊደል መውጫ ቦታዋ እንዴት ነው፣ የካፍ ፊደል የምትወጣዋስ እንዴት ነው የሚለውን ነገር አይተናል ማለት ነው።
ወደ ቀጣይ የምናየው ወደ ወሰጠ ሊሳን መካከለኛው የምላስ ክፍል ወሰጠ ሊሳን ይላል። ወሰጠ ሊሳን ከምላስ ክፍሎች አንዱ ሲሆን የመካከለኛው የምላስ ክፍል ማለት ነው። በመካከለኛው የምላስ ክፍል ያለው መውጫ ያኒ 17 መውጫ ቦታዎች አንዱ መውጫ ቦታ ብቻ ነው ይላል። ያኒ አንድ መውጫ ቦታ ብቻ ነው ያለው። እንግዲህ እዚህ ጋር አሁን እያለ ያለው የመካከለኛው ክፍል ይህ የምላስ ክፍል የመካከለኛው ክፍል እንግዲህ አንድ መውጫ በር ብቻ ነው ያለው። አንድ መውጫ ቦታ ብቻ ነው ያለው። አንድ መውጫ ቦታ ብቻ ነው ያነውም ምንድነው ወሰጠ ሊሳን ያነው ማለት ነው። በወሰጠ ሊሳን ከወሰጠ ሊሳን ሶስት ፊደላቶች ይወጣሉ። ሶስት ፊደላቶች ይወጣሉ። ያ ሺን እና ጂም። طيب ወሰጠ ሊሳን ማለት ነው መካከለኛው የምላስ ክፍል። በመካከለኛው የምላስ ክፍል ስንት ፊደላቶች ይወጣሉ? ሶስት ፊደላቶች ይወጣሉ። እነማን ናቸው? ጂም፣ ሺን፣ ያ። ወሰጠ ሊሳን ስንት መውጫ ቦታ አለው? አንድ መውጫ ቦታ አለው። ያነው ያው ወሰጠ ሊሳን ማለት ነው። እሺ አንደኛ የፊደላቶቹ ሶስት ናቸው ብለናል። ጂም፣ ሺን እና ያ። የጂም መውጫ ቦታ ይላል። ፒክቸር ላይ ተመልከቱልኝ። የጂም መውጫ ጂም የምትወጣው እንግዲህ ጂም የምትወጣው ማለት ነው የመካከለኛው የምላሳችንን ክፍል የምላሳችንን ክፍል ምንድነው ከድዳችን ጋር ማለት ነው። ከድዳችን ጋር ወይንም ከመጨረሻው ክፍል ማለት ነው። ያኒ እንግዲህ ከላንቃችን ጋር ማለት ነው። ከመጨረሻው ላንቃ ጋር በመገናኘት ጂም ይወጣል። ያኒ ይሄ ነው የምላሳችን ክፍል። ይሄ መካከለኛው የምላሳችን ክፍል ነው። ከዚህ ከላይኛው ከድዳችን ጋር ከዚህ ከክርክሩ ጋር ማለት ነው ከዛ ጋር በመገናኘት ጂም ይወጣል። ጀ ጂ ጁ ጀ ሙሉ ለሙሉ ምንድነው ቦታው ይዘጋል። ጀ ጂ ጁ ጀ አጀ አጂ አጁ በዚህ መልኩ ጂም ትወጣለች ማለት ነው። ሌላኛው የሺ መውጫ ቦታ ነው። ሺን የምትወጣው የሩቁ ማለትም የመካከለኛው የምላሳችን ክፍል ከላይኛው ከላንቃችን ከድዳችን ጋር ማለትም ከየት ከአጥንታማ ላንቃና ከድዳችን ጋር ወደዛ በመጠጋት ሺን ይወጣል። ሙሉ ለሙሉ ግን አይዘጋም። እንደ ጂም እዚህ ጋር አሁን ጂም ሙሉ ለሙሉ ተዘግቷል። እዚህ ጋር ግን ሙሉ ለሙሉ አይዘጋም፣ ክፍተት አለው ማለት ነው። ሸ ሺ ሹ ሸ ሺ ሹ አሸ አሺ አሹ ወሸምሲ ኢዘ ሸምሱ ኩዊረት ናም። ሌላኛው ደግሞ ያ ናት። ያ ያኒ መሳቢያ ያልሆነችው ያ ማለት ነው። ይቺ ያ የምትወጣው በመካከለኛው በምላሳችን ክፍል ሲሆን ከላይኛው ላንቃችን ጋር ትይዩ በመሆን ባትገናኝም ያው ትይዩ በመሆን ከላይኛው ላንቃ ክፍል ጋር ትይዩ በመሆን ያኒ ትወጣለች ማለት ነው። ነገር ግን ምንም ግንኙነት የላትም ማለት ነው። መሃል ላይ ምንም ክፍተት ነው። ምንም የሚያገናኛቸው ነገር የለም ማለት ነው። ለምሳሌ ዩ ያ አዩሃ ናሱ አየ አይ አዩ አይ ኢ ኡይ በዚህ መልኩ እናወጣለን ማለት ነው። ስለዚህ هذا واضح لمن يتضح له ይሄ ግልጽ ነው ለታ ከለማታ። ስለዚህ አልሙሂም ጥቅሉ ነገር ወሰጠ ሊሳን አንድ መውጫ አለው፣ ሶስት ፊደል ያወጣበታል። ፊደላቶችም ጂም ሺን እና ያ ናቸው። ስለዚህ እስካሁን ስንት ፊደላቶችን አየን? 5 ፊደላቶች። አቅሶ ሊሳን 2 ፊደላቶች
ወሰጠ ሊሳን 3 ፊደላቶች 5 ፊደላቶች አይተናል። ከ18ቱ ቀንሱት ማለት ነው 5ቱን። ከዛ ደግሞ አቅሶ ሊሳን ላይ 2 መውጫ በሮችን አይተናል። ወሰጠ ሊሳን ላይ ደግሞ 1 መውጫ በር አይተናል። እስካሁን 3 መውጫ በሮችን አይተናል ማለት ነው። ናም ሌላኛው ኢንሻአላህ ሐፈተ ሊሳን ነው። ሐፈተ ሊሳን ማለት ሐፈተ ሊሳን 3ኛው የምላስ ክፍል ሲሆን ሐፈተ ሊሳን ማለት የምላስ ጎኖች ማለት ነው። በዚህ ክፍል 2 ፊደላቶች ይወጡበታል፣ 2 መውጫዎችም ይገኙበታል ማለት ነው። 2 ፊደላቶች ይወጣሉ፣ 2 መውጫዎች አሉ ማለት ነው። አንደኛው የዳድ ፊደል መውጫ ነው። የዳድ ፊደል መውጫ ነው። ዳድ የሚወጣው ይኸው ዳድ የሚወጣው የምላሳችን ጎን ክፍል ያኒ ከላይኛው ከመንጋጋ ጥርሳችን ጋር ከላይኛው ከመንጋጋ ጥርሶች ጋር በመገናኘት ዳድ ይወጣል ማለት ነው። ዳድ የሚወጣው ያኒ የጎኑ የምላሳችን ክፍል ከላይኛው ከመንጋጋ ጥርሳችን ጋር በመገናኘት ጎኑ ክፍል ማለት ነው ከመንጋጋ ጥርስ ጋር በመገናኘት ይወጣል ማለት ነው። እና ደግሞ የምላሳችን ጫፏ ክፍል ደግሞ ከድድ ጋር በመገናኘት ዳድ ይወጣል። ይኸው እዚህ ጋር ተመልከቱልኝ። ይኸው ይሄ ሐፈተ ሊሳን ነው። የአረንጓዴ ከለር የምታዩትኝ ይሄ ሐፈተ ሊሳን የምላስ ጎን ነው። ይሄ ደግሞ የምላስ ጫፉ ነው። ይሄ ጫፉ። እሺ ይሄ ሐፈተ ሊሳን ይሄ የጎን ክፍልና ይሄ መንጋጋ ነው። ይኸው ከዚህ ጋር በመገናኘት ነው። ይሄ የሚጣመረው ክፍል ይሄና ይሄ ነው የሚጣመረው። ሐፈተ ሊሳን ይሄና ይሄ መንጋጋ ክፍላችን ይሄ ይጣመራል ማለት ነው። ከዛም በመቀጠል ይሄ ያኒ ይሄኛው የምላሳችን ጫፍ ደግሞ ዳ ስንል የምላሳችን ጫፍ አረንጓዴ ከለሩ ከዚህ ከድዳችን ጋር በመገናኘት ዳድ ይወጣል ማለት ነው። ዳ ዲ ዱ አዳ አዲ አዱ አዳ ያኒ በቀኙ ምላስ ጎናችንና ወይንም በግራ የምላስ ጎናችን ከጥርሳችን ጋር በማገናኘት ማውጣት እንችላለን። ወይ በግራችን ወይ በቀኛችን ወይ ሁለቱም በአንድ ላይ በቀኝም በግራም አገናኝተን ማውጣት እንችላለን። አልሙሂም በተቻለው ማለት ነው። ስለዚህ ዳ ዲ ዱ አብዛኛውን አካል ዳድ በጣም ነው የሚያስቸግረው። ዳድ ለማውጣት በጣም ነው የሚያስቸግረው። ስለዚህ ዳድ የምትወጣው የምላሳችን ጎን ክፍል ከመንጋጋ ጥርሳችን ጋር በመገናኘት እና የጫፉ የምላሳችን ክፍል ከድዳችን ጋር በመገናኘት ዳድ ይወጣል። ናም ይሄን ይመስላል ኢንሻአላህ። ዳ ضرب ዳ ይضرب ዳ ضربت ማለት ከذلك ኢንሻአላህ በዚህ ትኩረት አድርጉበት። ሌላኛው ላም ነው። የላም ፊደል መውጫ ማለት ነው። እንግዲህ ላም የሚወጣው ያኔ ቅርብ በሆነ የምላስ ጎን እስከ ማብቂያው የምላስ ጎን ያለው ክፍል ከላይኛው የፊት ለፊት ላንቃ ጋር በመጣመር ነው የሚወጣው ይለናል። ስለዚህ እዚህ ጋር ተመልከቱልኝ። እዚህ ጋር ማለት ነው ላም የምትወጣው ይቺ ያኔ የምላሳችን ጎን ወደ ምላሳችን ጫፍ ያኔ ቀረበችው ያቺ የምላሳችን ጎኗ ከምን ጋር ከፊት ለፊት ላንቃ ጋር በመጣመር ፊት ለፊት ላንቃ የሚባለው ያው ድድ ማለት ነው። ከድዳችን ከፊት ለፊት ላንቃ ጋር በመጣመር ላም ትወጣለች። ላም የሚወጣው የቅርቡ የምላሳችን ጎን
ወይንም የማብቂያው የመጨረሻ የምላሳችን ጎን ከላይኛው ከፊት ለፊት ላንቃ ጋር በመጣመር ላም ትወጣለች። ለ ሊ ሉ አለዚ አለዚ አለ አለዚ ሊለዚ ለ ለ አለ አሊ አሉ። በዚህ መልኩ ኢንሻአላህ ተለማመዱ። እናንተ ቁርአን ላይ ስትመጣ በደንብ ትኩረት መስጠት ነው ማለት ነው። ስለዚህ መውጫውን ካገኛችሁት ኢንሻአላህ እናንተ ደግሞ መለማመድ ይኖርባችኋል ማለት ነው። ወይም ይሄ ነው ማለት ነው። ስለዚህ አሁን እንደማጠቃለያ ምንድነው እስካሁን ስንት ፊደላቶችን አየን? እስካሁን ስንት ፊደላቶችን አይተናል? ያኒ አቅሶ ሊሳን 2 ፊደል፣ ወሰጠ ሊሳን 3 ፊደል 5 ፊደል፣ ሐፈተ ሊሳን 2 ፊደል 5 6 7 ፊደላቶችን አይተናል። እስካሁን ስንት መውጫ ቦታዎችን አይተናል? ስንት መውጫ? አቅሶ ሊሳን 2 ፊደል ያኒ 2 መውጫ፣ ወሰጠ ሊሳን 1 መውጫ 3 ማለት ነው። ጠረፈ ሊሳን ደግሞ ያኒ ሐፈተ ሊሳን ደግሞ ማለትም 2 ማለት ነው። በአጠቃላይ 5 መውጫዎችን አይተናል። ስንት ይቀረናል? 5 መውጫ ይቀረናል። ካሁን በኋላ 5 መውጫ ይቀረናል። ከፊደላቶች ደግሞ 7 አይተናል። ከሰባቱ ስንት ከሰባቱ ደግሞ ያኔ ከ18ቱ 7 ስንቀንስለት ስንት ፊደላቶች ይቀርናል? 11 ፊደላቶች ይቀሩናል ኢንሻአላህ ማለት ነው። ስለዚህ የምላስ ጫፍ ይላል እንግዲህ የምላስ ጫፍን ኢንሻአላህ በቀጣይ የምናይ ይሆናል። አዛ ወላሁ አዕለም ኢንሻአላህ። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉህ። በደንብ አጥኑ። ያገባችሁ ነገር መጠየቅ ትችላላችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።